በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ግንቦት 25 ቀን የሚከበሩ የቅዱሳን በዓላት፦ ቅድስት ሰሎሜ። የክብር ባለቤት መድኃኒታችን ኢየሱስ ክርስቶስ በመዋዕለ ስብከቱ ከመረጣቸው 36ቱ ቅዱሳት አንስት የቅድስት ሰሎሜን ያህል ያገለገለ ክብርም የተቀበለ የለም። ከእመቤታችን ቀጥሎ ከጽንሰቱ እስከ ዕርገቱ ያልተለየች ብቸኛዋ ሰው ናትና። ይህስ እንደምን ነው ቢሉ ቅድስት ሰሎሜ ከነገደ አሮን በሚመዘዝ የዘር ሐረግ እናቷ ማርያም ትባል ነበር። አባቷ ደግሞ ክቡር አረጋዊ ቅዱስ ዮሴፍ ነው። ቅድስት ሰሎሜና እመቤታችን የትማማች ልጆች ናቸው። ቅድስት ኤልሳቤጥም ዝምድናዋ ተመሳሳይ ነው። የሦስቱ እናቶች ሐና፣ ማርያምና ሶፊያ የማጣትና የሄርሜላ ልጆች በመሆናቸው እህትማማቾች ናቸው። ጥቂት ነገሮች ስለ እናታችን ቅድስት ሰሎሜ። አንደኛ፣ የአረጋዊ ዮሴፍ ልጆችን ወንድሞቿን እንደሚገባ አሳድጋለች። ሁለተኛ፣ ጌታችን በተወለደ ጊዜ በቤተልሔም ነበረች። የእመቤታችን መወለድ እንደ ሌሎች ሴቶች መስሏት ድንግልን ስለነካች እጆቿ ተቃጥለዋል። ምሕረት ጠይቃ ጌታን ስትዳስሰው ግን ተፈወሰች። ሦስተኛ፣ እመብርሃን ስደት ስትወጣ ቅድስት ሰሎሜ በአንቺ የደረሰ በእኔ ድረስ ብላት አብራ ትሰዳለች። ረሃቧን ተርባለች፣ ጥሟን ተጠምታለች፣ በሐዘኗ አዝናለች፣ አብራ ታልቅሳለች። ለ3 ዓመታት ከ6 ወራት ያን ሁሉ ጭንቅ አብራ ተካፍላለች። ድንግል እመቤታችን እሾህ ሲወጋት ታወጣላት፣ እንቅፋት ሲመታት ደሟን ትጠርግላት ነበር። ባለቤቱ አድሏታልና ጌታችን አንዴ በጎኗ ታቅፈው አንዴም በጀርባ ታዝለው አንዳንዴም ትስመው ነበር። መለኮትን ማቀፍ ማዘልና መሳም ምን ይደንቅ! ለቅድስት እናታችን አንክሮ ምስጋና በጸጋ ይገባል። ከስደት ከተመለሱ በኋላም ለ25 ዓመታት ከጌታና ከድንግል ማርያም ጋር ኖራለች፣ አገልግላቸውም አለች። ጌታችን ተጠምቆ ማስተማር ሲጀምርም ተከተለችው። እርሱም ከ36ቱ ቅዱሳት አንስት ደምሯታል። ለ3 ዓመት ከ6 ወራት ከዋለበት ውላ ካደረበት አድራ ተምራለች፣ እንደሚገባም አገልግላለች። አምላክ ሲሰቃይ ከጎኑ ሲሰቀል ከእግረ መስቀሉ ነበረች። ብርሃነ ትንሣኤውም ከተገለጠላቸው ቅዱሳት አንስት አንዷ ናት። ከመድኃኔ ዓለም ዕርገት በኋላ መንፈስ ቅዱስን ተቀብላ በሐዋርያት ዘመን የነበረችውን ቤተ ክርስቲያን አገልግላለች። ዕድሜዋ ምን ቢገፋ ለወንጌልና ለማዕድ ተግባር ተግታለች። ወገኖቿ አይሁድ ብዙ አሰቃይተዋት በዚህች ዕለት በመልካም ዕረፍት ወደ ፈጣሪዋ ሄዳለች። ቅብአ ሜሮን። ዳግመኛ በዚህ ቀን ጌታችን ኢየሱስ ክርስቶስ እኛ የምንከብርበትን ቅብአ ሜሮን አፍልቆልናል። በስደቱ ጊዜ ጌታችን በምድረ ግብፅ ደክሟቸው ካረፉበት ቦታ ላይ የዮሴፍን በትር ቆራርጦ በኪነ ጥበቡ ውሃ አፍልቆ አጠጥቶ ትልልቅ ዛፎች አደረጋቸው። እዛውም ላይ ቅብአ ሜሮን አፈለቀ። ቅብአ በለሶንም ይሏቸዋል። በኋላም የጌታችን ወዙ በታጠበ ጊዜ ተቀላቅሎበታል። ዛሬ እኛ ምንዋይ ቅዱሳትም የምንከብረው በዚሁ ቅዱስ ቅብዓት ነው። አምላካችን እግዚአብሔር በቅድስት ሰሎሜ ላይ ያሳደረውን ጸጋ በእኛም ላይ ያሳድርልን። ግንቦት 25 ቀን የሚከበሩ ዓመታዊ ቅዱሳን በዓላት፦ እናታችን ቅድስት ሰሎሜ ከ36ቱ ቅዱሳት አንስት፣ ታላቁ አባ ሄሮዳ ሰማዕት፣ 30,000 ሰማዕታት የአባ ሄሮዳ ማኅበር፣ ቅዱስ ኮሎጦስ ሰማዕት፣ ቅዱስ ቅብአ ሜሮን። በዚህ ዕለት የሚከበሩ ወርኃዊ ቅዱሳን በዓላት፦ ቅዱስ መርቆሬዎስ ሰማዕት፣ ቅድስት ቴክላ ሐዋርያዊት፣ ቅዱስ አበከረዙን ሰማዕት፣ ቅዱስ ዱማዲዮስ ሶርያዊ፣ አቡነ አቢብ አባ ቡላ፣ ቅዱስ አባ አቡፋና ጻድቅ፣ ቅዱስ ይሁዳ ሐዋርያ ከ72ቱ አርድእት። ቅዱሳኑን የሚመለከት ከመጽሐፍ ቅዱስ የተወሰደ ጥቅስ የማርቆስ ወንጌል ምዕራፍ 16 ከቁጥር 1 እስከ 8። ሰንበትም ካለፈ በኋላ መግደላዊት ማርያም፣ የያዕቆብ እናት ማርያም፣ ሰሎሜም መጥተው ሊቀቡት ሽቱ ገዙ። ከሳምንቱም በፊተኛው ቀን እጅግ በማለዳ ፀሐይ ከወጣ በኋላ ወደ መቃብር መጡ።
ወደ መቃብሩም ገብተው ነጭ ልብስ የተጎናጸፈ ጎልማሳ በቀኝ በኩል አዩና ደነገጡ። እርሱ ግን አትደንግጡ፣ የተሰቀለውን የናዝሬቱን ኢየሱስን ትፈልጋላችሁ? ተነስቶአል፣ በዚህ የለም አላቸው። ወስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ዕፀ ሳህል አሜን። ዘአቅረብኩ አላፍ ቅዱሳንን አዘክሬ ምስጋናን አቀረብሁልህ። እኒህ ቅዱሳን ዘወትር አንተን ያገለገሉ ናቸው። በድህነቴ የማነብልህን መጽሐፍ ምስጋና ተቀበል። አንተ ብዙ ባለጠጎች ካገቡት ይልቅ የድሃዋን መበለት ስጦታን ተቀብለሃልና። ቅዱሳን የሆናችሁ ነቢያት፣ ለማስተማር የተመረጣችሁ ሐዋርያት፣ ሰማዕታት፣ ጻድቃን፣ ትጉሃን የሆናችሁ መላእክት፣ እናንተም ደናግል ቸር የሆናችሁ መነኮሳት ይህችን ጉባኤ አንድነታችን መባረክን ባርኩ። ስትባርኩም ከሕፃናቱ ጀምራችሁ እስከ ሽማግሌው ድረስ ይሁን። በብራና በወረቀት የጻፈውን ሊያስደርስ በገንዘብ ዋጅቶ ያጻፈውን አምኖ ያነበበውን ወደ ሌላ ልሳንም የተረጎመውንም በዝነ ልቦና አምኖ የሰማውን ከጠብ ከክርክር ከመከራ ከችግር በምትሰውር በእናቱ በማርያም ጸሎት ኢየሱስ ክርስቶስ ሁላችን አንድ ላይ ይማረን፣ ቅዱስ መንፈሱንም ይላክልን ከዛሬ ጀምሮ ለዘላለሙ ዳግመኛም እስኪመጣ ድረስ አሜን። ነቢያት ወሐዋርያት ጻድቃን ወሰማዕት ደናግል ወመነኮሳት አይሩግ ወሕፃናት ገዳማውያን ወሊቃውንት ሰአሉ ለነ ኩልክሙ ቅድመ መንበሩ ለጸባኦት